ሐመር በኢቫንጋዲ የሐመር ማህበረሰብ ወንዶች ኢቫንጋዲ በተባለው የምሽት ጭፈራ ባል ካለገቡ ልጃገረዶች ጋር ይጫወታሉ፣ ስሜቶቻቸውን ያረካሉ። ማንኛውም ለጭፈራ የደረሰች ልጃገረድ ካለገደብ በኢቫንጋዲ መካፈልና የግብረ ስጋ ግንኙነት መፈጸም መብቷ ነው፣ ያውም በግዴታ ሳይሆን በራሷ ፈቃድ። ክብረ ንጽህናሽን አስወሰድሽ ባለክሽ ብሎ አተካራ የሚገጥማት ሰው በወደፊቱ ህይወቷና ህልውናዋ አያጋጥማትም። ብታረግዝም ልምድ ባላቸው ሰዎች ጽንሱን በማስወረድ እጮኛ እያላት ቢሆንም እንኳን መዝናናቷን ትቀጥላለች። ወንዱ ግን አገባም አላገባም በጭፈራው መካፈልና ልጃገረድ ማሽኮርመም ይችላል። በኢቫንጋዲ ከ5 አይነት በላይ የጭፈራ ስልቶች ሲኖሩ ስልቱ በዘፈቀደ መወዛወዝ ሳይሆን አንድ ወጥና ደረጃ በደረጃ የወሲብ ስሜትን ሊቀሰቅስና ሊያጋልጥ በሚችል ዘዴ የተቀነባበረ ነው። መጀመሪያ ወንዶች ብቻ እየዘለሉ ሰውነታቸውን ያሟብቃሉ። ቀጥሎ ወንዶች አባራሪ ሴቶች አቅጣጫ ቀያሪ የሆኑ ይሾራሉ። ከዚያ የወንዶቹን ጭን በሴቶቹ ጭን ስር ያሳልፉና ውስጥ ሱሪ አልባ ገላዎቻቸውን አንዱ ጀነሬተር ሌላው ኦፕሬተር ይሆንና በሚፈጠረው የኤሌክትሪክ ሞገድ ሲናጡ ሁለቱም ተያይዘው ወደ ጫካ ይሰወራሉ። ጭፈራ፣ ግለት፣ ጫካ፣ እርካታ፣ አበቃ። ሴቷ ብታረግዝም ልምድ ባላቸው ሰዎች ጽንሱን ታስወርዳለች። እጮኛ ያላትም ቢሆን መዝናናቷን ትቀጥላለች። አንድ ወንድ ሚስት ለማግባት የሚጠየቀው ጥሎሽ የዋዛ ስላልሆነ በ2 እና በ3 ዓመት ለመክፈል ስለሚገደድ ሴቷ እስከዛ የወጣትነት ጊዜዋን ባል አልባ ሆና ስለምታሳልፍ ልቧ ከአማረው ጎረምሳ ጋር ስታዜም፣ ስትጨፍር፣ ስትዳራ ትታያለች። ባሏ ጥሎሹን ከፍሎ ከጨረሰና ሚስት ወደ ባሏ ቤት ከሄደች በኋላ ግን የባሏ የግል ንብረት በመሆኗ በራሷ ፍላጎት ሳይሆን በባለቤቷ ትዕዛዝ መኖር ትጀምራለች። የምሽት ጭፈራም አትካፈልም። እንደ ልጃገረድነት ጊዜዋም አታጌጥም። የምትለብሰውም የፍየል ቆዳ ጭኖቿን እንዲያሳይ ሆኖ መሰፋቱ ይቀራል። ጸጉሯን በአስሊ አፈር ከቅቤ ጋር ቀላቅላ እየተቀባች መኖር ትጀምራለች። ሚስት ለባሏ የምታደርገውም ቢኖር ከባድ ስራ መስራትና ልጅ መውለድ ብቻ ይሆናል። ወንዱ ግን አገባም አላገባም በጭፈራው መካፈልና ልጃገረድ ማሽኮርመም ይችላል። ጥሩ የወላድ ቤተሰብ ካገኘም ለሚስትነት ጥሎሽ በመክፈል የራሱ ያደርጋል። ጥሎሽ መክፈሉን ከቻለ 2 እና ከዚያ በላይ የማግባት እድሉ የሰፋ ይሆናል። እንደውም የመጀመሪያው ሚስቱ ብቻዋን ስራውን ሁሉ ለመስራት ስለሚከብዳት ረዳት ለማግኘት እንዲያገባ ታደፋፍረዋለች። የሐመር ወንዶች ሚስት የሚያገቡት ሀብታም ለመሆን ነው። ማንም የሐመር ወንድ ሚስት ሲያገባ ለጥሎሽ ከብት፣ ፍየል፣ በግ፣ ማር ለእጮኛው አባት ጥይት ይከፍላል። ብዙ ሚስት የማግባት እድል ያገኘ ደግሞ ቶሎ ሀብታም ለመሆን አጋጣሚው የሰፋ ነው። ምክንያቱም ሴት ከተወለደች አባቷ የከፈለውን ጥሎሽ ታስመልሳለች። ወንድ ልጅ ከተወለደም ልጁ የአባቱ መከታ ከመሆኑም በተጨማሪ ሲጎረምስ ከአጎራባች ማህበረሰቦች ከብት ዘርፎ ያመጣል፣ አድኖ ስጋ ያበላል። በአጠቃላይ ብዙ ሚስት ያለው ብዙ ልጅ ሊኖረው ስለሚችል የሀብቱ መጠን የበዛ ይሆናል። ስለዚህ ማንኛውም የሐመር ወንድ ሀብታም ለመሆን ጥርሱን ነክሶ ከ2 በላይ ሚስት ያገባል። ልጅ ግን በሽማግሌዎች ፈቃድ ይወለዳል። ካለ ሽማግሌ ፈቃድ መውለድ አይቻልም። ለመውለድ የሽማግሌ ፈቃድ ሲጠየቅ ሴቶች 1 ቅል አሸዋና 1 ቅል ወተት ይዘው ወደ ክልሉ ሽማግሌዎች ዘንድ ይሄዳሉ። ሴቷ ትመረቃለች። ከዚያም ወተቷን ትሰጥና አሸዋውን የያዘውን ቅል ቤቷ ወስዳ ግርግም ላይ ታንጠለጥለዋለች። ከዚያ ከባሏ ጋር የግብረ ስጋ ግንኙነት አድርጋ ጽንስ ከጸነሰች ወደ ሽማግሌዎቹ ሄዳ መጸነሷን ታሳውቃለች። አንዴ መጸነሿን ሽማግሌዎቹ ከሰሙ ባሏና እሷ ጽንሱ አድጎ ከተወለደ በኋላ ጥርስ ማብቀል እስኪጀምር ድረስ የግብረ ስጋ ግንኙነት አይፈጽሙም። በሐመር ባህልና ደንብ ባል ለሚስቱ የፍቅር ምልክት ማሳየት፣ ማውራት፣ ተቃቅፎ መተኛት አይፈቀድለትም።
ወንድ አንበሳ ነው ኩሩ። እንደውም በወጉ መሰረት በተገናኙ ቁጥር ፊቱን ማዞር፣ መቆጣት፣ መደብደብና ወንድነቱን የበላይነቱን ማሳየት ይጠበቅበታል። ለምሳሌ ባል ጥሎሹን ከፍሎ ከጨረሰ ወይም ካገባደደ በኋላ ሚስቱን እናቱና የመንደሩ ሴቶች ሄደው ያመጧታል። ሙሽራዋ ፀጉሯን ትላጭና ቂቤና ከሰል ሰውነቷን ተቀብታ ቆጥ ወይም በሐመረኛ ሻላ ላይ ከባሏ ተደብቃ ለ3 ወራት ትቀመጣለች። ሁሌም ባሏ ሲመጣ ቆጥ ላይ ወጥታ ካልተደበቀች ፊት ለፊት ካገኛት ይደበድባታል። ተወባይ የለውም፣ ባህል ነው። ቆጥ ላይ ለ3 ወራት ስትቀመጥ የሥራ ድርሻዋ ሌሊት እየተነሳች የፍየልና የበጎችን በጠጥ መጥረግና ሸፈሮ ቡና አፍልታ ከመንጋቱ በፊት ሌሎችን ቀስቅሳ መደበቅ ነው። ቂቤና ከሰል ሰውነቷን በየጊዜው የምትቀባው ለባሏ ውብ ሆና እንድትቀርብለት በማለት ነው። 3 ወራት ከሞላት በኋላ ሙሽሪት ባሏ ከሚተኛበት ቁርበት ግርጌ በቆሎ በተን ታደርጋለች። የተበተነው በቆሎ ለግብረ ስጋ ግንኙነት ዝግጁ ነኝ ማለት ሲሆን ሁኔታውን የተረዱ ቤተሰቦቿም አካባቢውን ተወት አድርገው ይሄዳሉ። በዚህ ጊዜ ባል እየተጀነነ ሄዶ ይተኛል። ሙሽራይቱም ቀስ እያለች ሄዳ ከጀርባው ጋደም ትላለች። ከግንኙነት በኋላ ደግሞ ሚስት እንደ አስፈላጊነቱ ጥፊዋን ቀምሳ ትሄዳለች። ባል ከመኝታው ሲነሳም ሚስቱን ከፊት ለፊቱ ተንበርክካ አንገቷን በመቀልበስ እጇን ዘርግታ ትንባሆ ትሰጠዋለች። ባልም ፊቱን አዙሮ ተቀብሏት ይወጣል። ስለዚህ በሐመር ባህል ወንድ ምንም ቢወዳት የፍቅር መግለጫው ምልክቱ ቁጣና ዱላ ነው። ሚስትም ካለ ሽማግሌ ፈቃድ ልጅ ብታረግዝ እንደ ርኩሰት ስለሚቆጠር እንድታስወርድ ይደረጋል። የማስወረጃ ዘዴውም ልምድ ባላቸው ሰዎች በማህፀን ውስጥ ያለውን ጽንስ ጭንቅላት ከውጭ በኩል በመዳሰስ ሲያገኙት ጭንቅላቱን በሁለት አውራ ጣታቸው ወደ ውስጥ ደጋግመው በመጭመቅ እንድታስወርድ ያደርጋሉ። የተረገዘው ቢወለድ እንኳን ወደ ጫካ ይጥሉታል። በሽማግሌዎች ፈቃድ የተረገዘው ልጅ ግን ጽንሱ አድጎ መውለጃዋ ሲደርስ በሽማግሌዎቹ ፈቃድ የተረገዘው ልጅ ግን ጽንሱ አድጎ መውለጃዋ ሲደርስ እናም ምጥ ሲይዛት በአካባቢዋ የሚኖሩት ሴቶች ይሰበሰቡና እጅና እግሯን ጭፍር አድርገው ይይዛሉ። አፍንጫዋንም ያፍኗታል። ይህም ልጁን የእናቱን ማህፀን ለቆ ተፈትልኮ እንዲወጣ ይረዳዋል። የተወለደውንም ልጅ የቡና ውሃ በማጠጣት አቀባበል ያደርጉለታል። ልጁ አደግ እያለ ሲመጣ ወላጆቹ ይጨነቃሉ። በሐመር ማህበረሰብ ላም፣ በሬ፣ በግ ጥርስ የሚያበቅሉት በታችኛው ድዳቸው ነው። ስለሆነም ቅዱስ ይባላሉ። አህያ፣ ፈረስ፣ ጅብና የመሳሰሉት ግን ጥርስ የሚያበቅሉት በላይኛው ድዳቸው ነው። ስለዚህ ርኩስ ይባላሉ። የሰው ልጅም የመጀመሪያውን የወተት ጥርስ ማብቀል የሚገባው እንደ ቅዱሶቹ እንስሳት በታችኛው ድዱ መሆን አለበት። ነገር ግን እንደ ርኩሶቹ እንስሳት በላይኛው ድዱ ካበቀለ ከርኩሳኑ እንስሳት እንደ አንዱ ስለሚቆጠር ለማህበረሰቡ አይበጅም። አድጎም አባቱን የሚገፋ የሚበጠብጥ ስለሚሆን ሚንጊ ወይም ገፊ ተብሎ ይጣላል። ጥርስ እንደማብቀሉ ሁሉ መውለቅም የሚገባው በመጀመሪያ በታችኛው ድድ የበቀለው ጥርስ መሆን አለበት። ካልሆነና በላይኛው ድዱ የበቀለውም ከወለቀ ሚንጊ ነው ተብሎ አሁንም ይጣላል። ጥርሱ የሚወልቀው በድንገት በአደጋ ቢሆንም እንኳን ሚንጊ ተብለው ይጣላሉ። እነዚህ ሚንጊ የተባሉትን የሚጥሉ ሽማግሌዎች የሚመጡና ጥርሱን አስወልቀን እናምጣ ብለው ልጁን ይወስዱና ወደ ጫካ ውስጥ አስገብተው ከፊት ለፊታቸው ወደ እነሱ ሳይዞር እንዲቆም ያደርጋሉ። ከዚያም በጦር ደረቱን መትተው ወደ ጉድጓድ ይከቱታል። የልጁ ቤተሰቦችም አምርረው ቢያዝኑም ይሄ ባህል ስለሆነ ምንም አያደርጉም። ይህ የሐመር ባህል ነው።